ስሜ ተምር ሰይድ እባላለሁ። ከቃሉ ዳር ባለሙያ አይዲፒ ወክዬ ነው መናገር የምፈልገው። እንደኛ ወረዳ ያው አጠቃላይ ከ3400 በላይ አጠቃላይ ተፈናቃዮች የሀገር ውስጥ ተፈናቃዮች አሉን። ካምፕ ላይ ከ1900 በላይ ተፈናቃዮች አሉን። አሁን ባለው እንትን ስናየው አጠቃላይ የአይዲፒ ሁኔታ ብዙ ችግሮች እንዳለባቸው ነው ያየነውም። አንደኛው የምግብ ክፍተት የምግብ ችግር አለባቸው። በተለይ የሚቀርቡ ድጋፎች አነስተኛ ችግር አለ። ሌላው የሸልተርም ችግር እንደዚሁ በተመሳሳይ ሌሎችም ችግሮች አሉ። እና ብዙ አሁን ባለው ሁኔታ ያው የነሱ የለየናቸው እነሱም እየጠየቁ ያሉበት ሁኔታ ነው ያለው። እና አሁን ካለው ውይይት አንፃር ስናየው ለነሱ ወሳኝ ለነሱም ብቻ ሳይሆን ለማህበረሰባችንም አጠቃላይ ወሳኝ ውይይት ነው እያደረግን ያለነው። እና ቀጣይ ይፈታል ብለን እናስባለን። አጠቃላይ ውይይቱን ስናየው እኛም ያው የአንዱ አካል ስለሆን ለነሱ ከጎን መቆም ስላለብን አመሰግናለሁ።